14 years old. I was 16 years old. I was 16. 17. 14 years old. This is me. This is me. This is me. When I met. በነጩ ሰው አህጉር ስም ከመቃብር በላይ ውሎ ሲብጠረጠር ጄፍሪ ኤድዋርድ ኤፕስቴንን ይመስላል። ሰውየው ከሞተ 7 ዓመታትና 7 መስከረሞች ቢያልፉትም ስሙ እየተነሳና እየተጣለ ግብሩን ብዙዎችን እያነጋገረ በእርግጥ ሰውየው ሞተ እንጂ ክፉ ስራው ሕያው ሆኖ በብዙዎች ልብ ደምቆ ተጽፏል የሚለው ሐሳብ ሚዛን የሚደፋ ሆኗል። የዓለም ቁጥር 1 ሀብታም እሱ ዘንድ ተመላልሶ ከ14 እስከ 15 ዓመት ልጃገረዶች ጭን ስር ተገኝቷል። የዓለምን ልዕለ ኃያል ሀገር የሚመሩ ሰዎች እሱ ቤትና ደሴት የወሲብ ጉዳይ ነበራቸው። የዓለም ቁጥር 1 ሳይንቲስቶችና አሰላሳዮች እሱ ዘንድ ቀርበው ራቁታቸውን ሆነው ራሳቸውን አቅልለዋል። በገንዘብና በጉልበት በሴት ልጆችም ገላ የዓለምን ቁንጮች መዳፉ ላይ ማድረግ ያስቻለውን አቅም የፈጠረው ጄፍሪ ኤፕስቴን በዘመናችን ታሪክ እንደሱ የዓለምን ኃያላን ሰዎች፣ የፖለቲካ መሪዎች፣ ሳይንቲስቶችንና የንጉሳዊ ቤተሰብ አባላትን በአንድ የሴራ ድር ያጋመደ ግለሰብ አልታየም። በእርግጥ ኤፕስቴን ቢቀበርም ሀቅ እሱን ተከትላ መቃብር ወርዳ አልተቀበረችም። ዶናልድ ጄ ትራምፕ እዚያው ደሴት የሴቶች ጭን ስር ተገኝተዋል። ክሊንተንም በዚህ ምክንያት ምክር ቤት ሊቀርቡ እንደሆነ እየተሰማ ይገኛል። ኤለን መስክም ቢሆን ግዳይ እንዳየ አሞራ እዛ ኤፕስቴን የወሲብ ደሴት ሲያንዣብብ ከርሟል። ቢል ጌትስም በዚህ ምክንያት ሚስቱን ፈቷል እየተባለ የማይነሳ የማይወሳ የለም። የአሜሪካ የወቅቱ ፖለቲካ ኤፕስቴን በተባለ ግለሰብ ምህዋር ዙሪያ እየዞረ ያለም ይመስላል። ከአሜሪካ አልፎ ተርፎ ለእንግሊዙ ልዑል ለኖርዌው አልጋ ወራሽ የ14 እና የ15 ዓመት ኮረዳዎችን ለወሲብ ተግባር እያቀረበ ደስታቸውን ሙሉ አድርጓል። ከመላው ዓለም የሰበሰባቸውን ቆነጃጅት ህፃናትን በግል ደሴቱ ላይ የወሰደ የዓለም ዲታ ባለሀብቶችን በወሲብ እንዲያስደስቱ ያደርጋል። የአሜሪካ ፕሬዝዳንቶችን በእነዚህ የወሲብ ድግሶች ላይ እንደተሳተፉ ለዚህም የቪዲዮ ማስረጃ እንዳለ የምዕራብ ጋዜጠኞች እየዘገቡ ይገኛሉ። እንደ አውሮፓውያን አቆጣጠር በ2019 በማረሚያ ቤት ውስጥ በሚስጥራዊ ሁኔታ መሞቱ እውነቱ ተቀበረ ወይስ ለሴራ ተንታኞች እንዲመች ሆነ የሚያስብል ጥያቄ አስነስቷል። የሞቱን ምክንያት ራሱን አጥፍቷል በማለት የገለጸው የአሜሪካ ፍትህ ዲፓርትመንት ቢሆንም ሊታመን አልቻለም። በተለይም ከጸያፍ ድርጊቱና ከአሰቃቂ ወንጀል ጋር የምዕራባውያን ፖለቲከኞችና የቢዝነስ ዓለም ሰዎች ስማቸው በብዙ መነሳቱ የቪዲዮና የሰነድ ማስረጃዎችን መቅረቡ የሰውየውን ሞት ተራ ሞት አድርገው መቀበል ለሚቸገሩ ሰዎች ምክንያት ሆኗል። አሁን ጥያቄው ለመሆኑ ሰውየው ራሱን ገድሏል? በእርግጥ የትኛው ግለሰብ ምን ሲያደርግ ታየ? ፕሬዝዳንት ዶናልድ ትራምፕ የራሳቸው እጅ ያለበትን ቪዲዮ እንዲለቀቅ እንዴት ሊፈቅዱ ቻሉ? ይህንን ሰፊ ደግሞ ሚስጥራዊ ጉዳይ ለእናንተ በሚመች ሁኔታ አዘጋጅተንላችኋል። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን እንድትቆዩ የክብር ግብዣችን ነው። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። እናቴ ስትወልደኝ መቻ ማከረችኝ የፊት መልኬን ሳታይ ማሞደጋለችኝ እንዳለው ከያኒ አድጎ ዓለምን በግብሩ ያስጨነቀው ሰው ጄፍሪ ኤድዋርድ ኤፕስቴን የተወለደው በ1953 በኒውዮርክ ከተማ ነበር። ለአቅመ አዳምም ሲደርስ በማጭበርበር ስራ መስክ እንደተሰማራ የሚገልጸው የአሜሪካ ፍትህ ዲፓርትመንት የኮሌጅ ዲግሪ እንኳን ሳይኖረው የታዋቂና የሀብታም ልጆች በሚማሩበት የዳልተን ትምህርት ቤት የፊዚክስና የሂሳብ መምህር ሆኖ ሰርቷል። ኤፕስቴን ያለ ዲግሪ አጭበርብሮ ቢቀጠርም ከስራ የተባረረው ግን በመምህርነት ዘመኑ ከተማሪዎቹ ጋር ያልተገባ ግንኙነት መስርቷል ወይም ወሲብ ፈጽሟል በሚል ነበር። ከትምህርት ቤት ሲባረር ቀጥታ ወደ ፋይናንስ ዓለም በመግባት ቤር ስተርነርስ በተባለ ትልቅ ኢንቨስትመንት ባንክ ውስጥ ተቀጠረ። አንድ ዲግሪ የሌለው ሰው እንዴት በአንድ ጊዜ በዎል ስትሪት ታዋቂ ባንክ ውስጥ ከፍተኛ ቦታ አገኘ የሚለው ጥያቄ ቁልፍ ጥያቄ ሆኖ እስካሁን ፖሊሶች እየመረመሩ የሚገኙት ሚስጥር ሲሆን ኤፕስቴንም በአጭር ጊዜ በባንኩ ውስጥ በጣም ጎበዝ ሰራተኛ ሆኖ ተገኘ ተባለ። የሀብታሞችን ግብር እንዴት እንደሚሰውሩና ገንዘባቸውን እንዴት እንደሚደብቁ በማማከር በፍጥነት ከቢሊዮነሮች ጋር ተወዳጀ። በ1981 ባንኩን ለቆ የራሱን ጄፍሪ ኤድዋርድ ኤፕስቴን ካምፓኒ የተባለ ኩባንያ መስርቶ የሚያገለግለው ደግሞ ከ1 ቢሊዮን ዶላር በላይ ያላቸውን ሰዎች ለማማከር ብቻ ሲሆን ድርጅቱንም የሚጠቀምበት ለኢንቨስትመንት ሳይሆን ሀብታሞች የገንዘብ ዝውውር እንዴት እንደሚደብቁ ለማስተማርና ለማሳየት ነበር። የፋይናንስ አማካሪ ነኝ ብሎ ሲሰራም ሌክሲ ዌክስነርን አገኘ። ከአሜሪካ የንግድ ዓለም ቁንጮ ሰዎች መካከል አንዱ የሆነው ሌስሊ የበርካታ ድርጅቶች ጃንጥላ የሆነው የኤልስ ብራንድ መስራች ነበር። ኤፕስቴንም በዚህ ባለሀብት ህይወት ውስጥ እንደ ወንድም ሆኖ ቀረበ። ይህንንም ክፍተት በመጠቀም በዌክስነር ላይ ከፍተኛ ተጽዕኖ ፈጥሮ በፋይናንስ ታሪክ ውስጥ ከፍተኛ የሚባለውን ቼክ መፈረም፣ ንብረቶችን መሸጥ፣ ብድር መበደር፣ በማንኛውም ባንክ አካውንት ላይ ትዕዛዝ መስጠት የሚያስችለውን ሙሉ ውክልና አገኘ። ግዙፍ መኖሪያ ቤትን በወቅቱ ገበያ 21 ሚሊዮን ዶላር የሚያወጣ ቤት በዌክስነርስ ተገዝቶ ለኤፕስቴን ተሰጠው። የኤፕስቴንም የቢሊዮነርነት
የጦርነት ጉዞ አንድ እጥፍ ከፍ ብሎ ተገኘ። በኋላም በ2008 ለመጀመሪያ ጊዜ ኤፕስቴን በጾታዊ ጥፋት ሲከሰስ ዌክስነር ግንኙነታቸውን ማቋረጡን የገለጸ ሲሆን በኋላም ኤፕስቴን ከ46 ሚሊዮን ዶላር በላይ ሰርቆኛል ብሎ ከሶታል። ነገር ግን ብዙዎች ይህ ባለሀብት ራሱን ለማዳን የተጠቀመበት ዘዴ እንጂ ድርጊቱን አስቀድሞ ያውቅ ነበር ብለው ነገሩን ጨርሰው አይቀበሉትም። ኤፕስቴንም ከዚህ ክስ በኋላ ትልቅ የወሲብ ደሴት መግዛት ቻለ። የደሴቱም ስም ሊትል ሴንት ጄምስ የሚባል ሲሆን ሰዎች ግን የኃጢአት ደሴት የሚል ስም ሰጥተውታል። ከህግ እይታ ውጭ በሚስጥር የሚፈልገውን ለማድረግ የራሱን የግል ቦይንግ 727 አውሮፕላን በማዘጋጀት ታዋቂ ሰዎችንና ወጣት ልጃገረዶችን በመላው ዓለም ያለምንም ፍተሻ የሚያመላልስበትን መንገድ አመቻቸ። አንዲትም ማክስዌል የተባለች ሴት በስራ አስኪያጅነት ቀጥሮ የረቀቀ የወሲብ ንግድ ገበያ መዋቅር መሰረተ። ወጣት ልጃገረዶችን ለማሳጅ በሚል ሰበብ ወደ ደሴቱ ያመጣል። እነዚህ ልጃገረዶች ደግሞ ሌሎች ጓደኞቻቸውን እንዲያመጡ ገንዘብ ይከፍላቸዋል። እነዚህን ልጃገረዶች በማቅረብ የሚሰሩትን ዘ ሃኒሙን ትራፕ የሚል ስም አበጅተው ልዩ ልዩ ፓርቲዎችንና ድግሶችን ለታዋቂና ዝነኛ ሰዎች እያሰናዳ ወደ ቤቱና ወደ ደሴቱ ይጋብዛቸዋል። ያበላል፣ ያጠጣል፣ ያስጨፍራል። ከታዳጊዎች ጋርም እንዲተኙ ያደርጋል። ይህንን ሁሉ የሚቀርጽበት የተደበቁ በርካታ ካሜራዎች ሲኖሩ ታዋቂ ሰዎችም ከእነዚህ ህፃናት ጋር ሲተኙ የሚቀርጻቸውን ቪዲዮዎች እንደ መደራደሪያ በመጠቀም ማንም ሰው ወይም የህግ አካል እሱ ላይ እርምጃ እንዳይወስድ ይከላከላል። የሲአይኤ ከፍተኛ ኃላፊዎች ጭምር እዚህ ቤት ውስጥ ቀርጿቸው ተገኝቷል። ታዳጊዎችን ለማሳጅ ስራ እያለ ካስጠራ በኋላ በእነዚህ ዝነኞች የወሲብ ጥቃት እንዲደርስባቸው ያደርጋል። እሱንም እንደ መደራደሪያ አድርጎ ይይዘዋል። ልጃገረዶቹ አንዴ ወሲብ መረብ ውስጥ ከገቡ መውጣት ይከብዳቸዋል። በገንዘብ ይደልላቸዋል። ለቤተሰቦቻቸው ገንዘብ ይሰጣል። አሊያም ደግሞ ታዋቂና የሀገር መሪዎች ጭምር በእጄ ናቸው እያለ ያስፈራራል። ከደሴቱ ላይ ደግሞ ያለ አውሮፕላን ወይም ጀልባ ስለሌላቸው ተገደው እንዲቆዩ ያደርጋቸዋል። 3 ሚሊዮን የሚሻገሩ ናቸው የተባሉት የቪዲዮና የኢሜል ልውውጦች የኤፕስቴንን ስውር ወንጀሎችና ውስብስብ ዘመናት የሚያሳዩ ሲሆኑ በሰነዶቹ ላይ ስማቸው የሚነሱ ሰዎች ትልልቅ ናቸው። ዶናልድ ትራምፕ በ90ዎቹ መጀመሪያ ላይ የቅርብ ጓደኛሞች እንደነበሩ አምነው ከ20 ዓመታት በፊት ለኒውዮርክ ታይምስ ስለ ኤፕስቴን የተናገሩት ትራምፕ ጄፍሪን ለ15 ዓመታት አውቀዋለሁ፣ በጣም ደስ የሚል ሰው ነው፣ ብዙ ሴቶችም አሉት፣ ህይወትንስ እሱ እየኖራት ነው ብሎ የተናገሩት እስካሁን እየተጠቀሰባቸው ይገኛል። የብሪታንያ የንጉሳዊ ቤተሰብ አባል ልዑል አንድሪያስ የኤፕስቴን የቅርብ ወዳጅ ሲሆን በጾታዊ ጥቃት ክስ ስማቸው በመነሳቱ ሁሉም የንጉሳዊ ክብር ማዕረጎች እንዲገፈፍ ተደርጓል። ቨርጂኒያ የተባለች ተጎጂ ልዑሉ ገና በ17 ዓመቷ አስገድዶ ደፍሮኛል ስትል በመክሰሷ ለተጎጂዋ በሚሊዮን የሚቆጠር ዶላር ከፍለው ጉዳዩን ከፍርድ ቤት ውጭ ጨርሰዋል። የማይክሮሶፍት መስራች ቢል ጌትስም ከኤፕስቴን ጋር አዘውትሮ እንደሚገናኝ በተለቀቀው ቪዲዮ ላይ ሲታይ ቢል ጌትስም ከሱ ጋር መገናኘቴ ትልቅ ስህተት ነበር ሲል አምኖ ዓላማዬ ግን ለዓለም አቀፍ ጤና ድጋፍ የሚሆን ገንዘብ ማሰባሰብ ነበር ሲል ተናግሯል። ይሁን እንጂ ይህ ግንኙነታቸው ከባለቤታቸው ሜሊንዳ ጌትስ ጋር እንዲፋቱ መነሻ ከሆነው ምክንያቶች ውስጥ ይጠቀሳል። የኤፕስቴን ግዙፍ የወንጀል ድርጅት የፈረሰው በጋዜጠኞች ጥረት፣ በቆራጥ ተጎጂዎችና በህግ ባለሙያዎች የዓመታት ትግል ነበር። ከዛሬ 21 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2005 በፍሎሪዳ የሚኖሩ አንድ አባት የ14 ዓመት ልጅ በኤፕስቴን ቤት ውስጥ ወሲባዊ ጥቃት ተፈጽሞባታል ሲል ለፖሊስ አመለከተ። ፖሊስ ምርመራ ሲጀምር በደርዘን የሚቆጠሩ ልጃገረዶች ተመሳሳይ ታሪክ አለን እያሉ ተከሰቱ። በወቅቱም ኤፕስቴን የባለስልጣናቱን አፍ ማዘጋት ችሎ የነበረ ቢሆንም ተደብቆ እንዲቀር እየተደረገ መሆኑን ጁሊ የተባለች ጋዜጠኛ ደረሰችበት። ከዚያም በጥልቀት ተከታትላ በተከታታይ ፐርቨርዥን ኦፍ ጀስቲስ የተባለ ዘገባ አቀረበች። ይህንን በኋላ ላይ መጻፍ ያደረገችው ይቺ ሪፖርተር በ2008 ተጎጂዎች መገለላቸውን እንዲሁም ኤፕስቴን በገንዘብና በዝና ከህግ ማምለጡን አጋለጠች። ዘገባውን በመላው አሜሪካ ከፍተኛ ቁጣ ቀሰቀሰ። በሐምሌ 2019 ኤፕስቴን ከፈረንሳይ ወደ አሜሪካ ሲመለስ ኤርፖርት ላይ በቁጥጥር ስር ዋለ። በቤቱ በተደረገ ፍተሻም እነዚህ ሁሉ ዶሲዎችን የያዙ በሺዎች የሚቆጠሩ የወጣት ልጃገረዶች እርቃን ፎቶዎች፣ ከፍተኛ መጠን ያለው ጥሬ ገንዘብና አልማዝ፣ የተለያዩ የውጭ ሀገር ፓስፖርቶች ተገኙ። ኤፕስቴን ክሱን እየተጠባበቀ ባለበት ወቅት ነሐሴ 10 2019 እንደ አውሮፓውያን አቆጣጠር በእስር ቤት ውስጥ ሞቶ ተገኘ። የአሜሪካ ፍትህ ቢሮ በይፋዊ ሪፖርቱ ራሱን በአንሶላ ሰቅሎ ገደለ ቢልም በወቅቱ የነበሩት የእስር ቤት ካሜራዎች አለመስራታቸው፣ ጠባቂዎቹን በዚያ ምሽት ተኝተው ነበር መባሉ፣ የአንገቱ አጥንት የተሰበረበት መንገድ ከግድያ ጋር መመሳሰሉና ሌሎችም ምክንያቶች በሰው እጅ ህይወቱ እንዳለፈ እንዲጠረጠር አድርጓል። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ
ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።